يقول النبي صلى الله عليه وسلم نبياتنا حديث لمن يلالو يخرب الكعبة ذو السويقتين من الحبشة كعبانكو كحبشة يهونا سو እግሮቹ ጠመም ያሉ አጭር ሰው ካዕባን መጥቶ ያፈርሳታል። በሌላም ዘገባቸው ለይህን ሰው ሲገልጹልን ከአኒ አራሁ እኔን ሰው ማየው ይመስለኛል አስወድ ጥቁር ነው አፍጀጅ እግሮቹ የተጣመሙ ናቸው يقلعها حجرا حجرا አንድ ባንድ ድንጋዋን ያፈራርሰዋል ይላሉ። ويسلب حليها ጌጦቿን ግርዶሹ መጋረጃውን ሁሉ ይገነጣጥልና ካዕባን ያፈርሳታል ይላሉ። ያ አላህ እንደዛ አይነት መጥፎ ትውልድ ላይ ነው ቂያማ የሚቆም። ካዕባ ይፈርሳል። ረፍዑል ቁርአን ቁርአንም ይነሳል ይላሉ። የቁሉ ነቢዩ ሰለላሁ ዐለይሂ ወሰለም ነቢያችን ሐዲስ ላይ ምን ይላሉ? ላ ተቁሙ ሰዓቱ ቂያማ እኮ አትቆምም ሐታ ላ ዩቃል ፊል አርድ አላህ አላህ መሬት ላይ አላህ አላህ የሚል ስም የሌለ ጊዜ ነው ቂያማ የምትቆመው። እንዲህ ሚል እያለ ቂያማ አትከሰትም ይላሉ። በቁርአን ላይ ቂያማ አይቆም። ቁርአንን አላህ ያነሳዋል። በነዛ መጥፎ ህዝቦች ላይ ቂያማ ትከሰታለች። እነዚህ ሰዎች ነቢያችን እንደ እንስሳ ናቸው ይላሉ። ለስሜታቸው ቅርብ የሆኑ መሬት የሚበክሉ ናቸው። መንገድ ላይ ዚና መሰራት ይጀምራል ይላል። ያነ የነቢዩላህ ኢሳ ዘመን ተረስቶ እንደ አዲስ ዚና ይጀምራል። ከነሱ ውስጥ ጥሩ የሚባለው እንኳን መንገድ ላይ ዚና ሲሰሩ ምን ይላል? ምን አለ ዞር ብለህቹ ብታደርጉት ይላል። ዚናውን አይደለም የሚቃወመው። መንገድ ዳር እናንተ ምን አላችሁ ገባ አትሉም እንዴ? ይሄን የሚለው ነው ከነሱ ውስጥ ጥሩ የሚባለው ይላል። ሸይጣን ይመጣላቸዋል። አላ ቱጢዑን እሻትሉኝም ይላቸዋል። ምን ሽንበለ ጣዖት እንዲገዙ ያደርጋቸዋል። ነቢያችን ሌላ ሐዲሳቸው ላይ ምን ይላሉ? ወለዚ ነፍሲ ቢየዲህ ላ ተቁሙ ሰዓ ነፍሴ በእጄ በሆነችው በአላህ እምላለሁ ቂያማ አትቆምም ሐታ ቱዕበደ ላት ወልዑዛ ላትና ዑዛ በነቢዩ ዘመን የነበሩ ጣዖቶች ናቸው። ሁለቱ እንደ አዲስ ሰው ሳይገዛቸው ቂያማ አትቆምም ይላሉ ነቢያችን ሰለላሁ ዐለይሂ ወሰለም። ይህን ስትሰማ እናታችን አይሻ የአላህ መልእክተኛ አላህ እኮ ይህን ቁርአን ካወረደ በኋላ ደግመው ላትና ዑዛ ይገዛሉ ብዬ አላመንኩም ነበር አላሰብኩም ነበር ትላለች። አላህ ምን ሚለውን ያወረደ? ሁወ ለዚ አርሰለ ረሱለሁ ቢልሁዳ አላህ እኮ ነው ያ መልእክተኛውን በቀጥተኛው መንገድ ወዲን ልሐቅ በእውነተኛው ዲን የላከው። ለምን? ሊዩظሂረሁ ዐለ ዲን ኩሊ ከእምነቶች ሁሉ የበላይ ሊያደርገው በዛ መሬት ሊሞላ ነው ሚለውን አያ ካነበብኩ በኋላ እኮ እንደገና ላትና ዑዛ ይመጣሉ ብዬ አላሰብኩም አለቻቸው። ነቢዩ ሰለላሁ ዐለይሂ ወሰለም አሉ ሃዛ የኩን ኢላ ማ ሻአ አላህ አላህ እስከፈቀደው ድረስ አሁን ምትው ይከሰታል። ቅድም እንዳየነው የነቢዩላህ ዘመን ሁሉ ሙስሊም ብቻ የሚሆንበት ዘመን ይከሰታል። ከዛ በኋላ ግን ሰዎች ወደ ብክለት ይሄዳሉ። አላህ ሙእሚኖችን ንፋስ ይልክና ሩሓቸውን ይወስዳል። ከሃዲያን ብቻ ይቀራሉ። እነሱ ናቸው ላትና ዑዛን እንደ አዲስ የሚገዟቸው ይላሉ ነቢያችን ሰለላሁ ዐለይሂ ወሰለም። እንደዚህ እንግዲህ ሰው ልጅ ዙሮ ብክለት ውስጥ ይገባል። አላህም ይህኔ 3 መቅሰፍቶችን የመሬት መደረመሶችን ያደርጋል። አንድ በምስራቅ፣ አንድ በምዕራብ፣ አንድ በአረባዊ ዳርቻ ከባባድ መቅሰፍቶች መሬት ላይ ይስተናገዳሉ። መጨረሻም የሚከሰተው ረሱል ሲጨርሱ ምን ያሉ? የቁሉ አኺሩ ዛሊከ ናሩን ተኽሩጁ ሚነል የመን የመጨረሻውም ከየመን አካባቢ የምትወጣ እሳት አለች። ተጥሩዱ ናሰ ኢላ መሕሸሪሂም ሰዎችን ወደ መሰብሰቢያው ቦታ ትነዳያዋቸዋለች ይላሉ ረሱሉ ሰለላሁ ዐለይሂ ወሰለም። እቺ እሳት ረሱል ባህሪዋን ሲናገሩ አላህ ከየመን አንድ እሳት ያወጣል። እንደ ውሃ እየፈሰሰች ሰዎችን ትከባቸዋለች። ወደ መሰብሰቢያው ነው የምትገፋቸው። ደክሟቸው ኢዛ ቃሉ ቃለት አሉ እነሱ ደክሟቸው ሊያርፉ ቁጭ ሲሉ ትቆማለች፣ ሲንቀሳቀሱ ትንቀሳቀሳለች። ምን ይላሉ? ወተቢቱ ማዕሁም ሐይሱ ባቱ ካደሩበት ቦታ አብራቸው ታድራለች። እሳት እኮ እየነደደ ነው። ደክሟቸው ሲተኙ ትጠብቃቸዋለች። እየነዳች
እዛ ቦታ ላይ እንደተሰበሰቡ ቂያማ ይቆማል። መዲና በአውሬዎች ሲሞላል ይላል። የሰው ልጅ ወደ መሰብሰቢያው ወደ ሻም ሀገር እንደተሰበሰበ ሁለት ከሙዘይና የሆኑ ፍየል ጠባቂዎች ወደ መዲና ይገባሉ። መዲናን ሳይዋት በእንስሳ ተሞልታለች። የሚያስፈራ ክስተት ያሉ። ከዛም እነሱም አገሯን ለቀው ለመውጣት ተራራው ላይ እንደደረሱ ዩንፈኹ ፊሱር ጥሩምባው ይነፋል ይላሉ ረሱሉ ሰለላሁ ዐለይሂ ወሰለም። ያ አላህ እንግዲህ አላህ ቂያማን ከነዚህ ሸረኛ ህዝቦችን ሰብስቦ ቂያማን ክስተት እንዲያዩት ለነዚህ ያደርጋቸዋል። السور ما هو السور؟ سور مالت عندي جاء عربي إلى النبي صلى الله عليه وسلم فقال عند قطري ولا نبي متانا فقال يا رسول الله أنت يا الله ملك تنيا ما السور؟ سور مالت من دنو على جو فقال قرن إما طرنبانو صفات الله انجمان من ماكو منفعنو وصاحب هذا القرن هو إسرافيل. إسرافيل لو دقمو يزيه نفي ألوت ትልቅ የሆነ መንፈስ አለ። ያኔ ይነፋል። ፍጡራን በአጠቃላይ ይደነግጣል፣ እንዳለ ጭረጭ ይላል። እሱ ደግሞ ይላሉ ኢስራፊል በመጠባበቅ ላይ ነው ከተፈጠረ ጀምሮ